ዛሬ እንግዲህ አሊኤክስፕረስ ላይ እንዴት እቃ ኦርደር ማድረግ እንችላለን። ያው እቃ ኦርደር ለማድረግ መጀመሪያ ፔመንቱ ወሳኝ ነው። ያንን ፔመንት እንዴት መፈጸም እንችላለን የሚለውን ባይቢት ካርድ እንዴት ማግኘት እንችላለን፣ ማስተር ካርድ እንዴት በነፃ ኢትዮጵያ ውስጥ ማግኘት እንችላለን የሚለውን ቪዲዮ ነው እንግዲህ ማሳያችሁ በሚቀጥለው ቪዲዮ። ከመጀመሩ በፊት ሰብስክራይብ፣ ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ። ዛሬ እንግዲህ አሊኤክስፕረስ ላይ እንዴት ፔመንት መፈጸም እንደሚቻል ያሳያችኋለሁ። መጀመሪያ ባይቢት አፕሊኬሽኑን ታወርዱና ሳይን አፕ ወይም ሎጊን ትሉታላችሁ። ልክ እዚህ ጋር እንደማሳያችሁ ማለት ነው። ከዛ የሳይን አፕ ምልክቷን ከነካችሁ በኋላ አብዛኛው ጊዜ ቶሎ እንዲቀልላችሁ በቶሎ ወደ ሲስተሙ ለመግባት በጉግል ሳይን አፕ ብታደርጉት የተሻለ ይሆናል ማለት ነው። በጉግል ሳይን አፕ ታደርጉታላችሁ። ከዛ በኋላ የሚጠይቃችሁ ፕሮሰስ አለ። በጉግል ሳይን አፕ ካደረጋችሁት በኋላ የሚመጣላችሁን ኢሜል፣ ደስ ያላችሁን ኢሜል ትመርጣላችሁ። ማለት እናንተ ጉግል አካውንት ላይ ያለውን ኢሜል፣ ከዚህ በፊት ባይቢት ተጠቅማችሁበት የማታውቁትን ኢሜል ማለት ነው ትመርጡበታላችሁ። ከዛ ሳይን አፕ ትሉታላችሁ። ሳይን አፕ ካላችሁት በኋላ በዚህ መልኩ ወደ ባይቢት ያስገባችኋል ማለት ነው። ነገር ግን ባይቢቱ ለመገበያያነት ብቁ አይደለም። እዚህ ጋር በቬሪፊኬሽን ፕሮሰስ አለው። ቬሪፊኬሽን ፕሮሰሷን ታልፉታላችሁ በቀስቱ አማካኝነት። እንዳልኳችሁ እንግዲህ ባይቢት አካውንቱ እንደዚህ መጀመሪያ ሳይን አፕ እንዳደረጋችሁት አክቲቭ አይደለም። የተለያዩ ፔመንቶችን ለመፈጸም ለዛ ቬሪፋይ ታደርጉታላችሁ። እዚህ ጋር እንደምታዩት ማለት ነው ቬሪፋይ ነው የሚለውን ነክታችሁ ቬሪፋይ ታደርጉታላችሁ ማለት ነው። ቬሪፋይ ስታደርጉ ብዙ አይነት ቬሪፋይ ማድረጊያ አጠቃቀሞች አሉ። የመጀመሪያው እንግዲህ ምንድነው ፓስፖርታችሁን በመጠቀም፣ ሌላኛው ደግሞ ድራይቨር ላይሰንስ ወይም ደግሞ መንጃ ፈቃዳችሁን በመጠቀም፣ ሶስተኛው ደግሞ ናሽናል አይዲያችሁን በመጠቀም። ያው ናሽናል አይዲ እንግዲህ ሰሞኑን ኢትዮጵያ ውስጥ ተጀምሯል። ተመዝግባችሁ በሳምንቱ 350 ብር ይደርሳችኋል ማለት ነው። ይሄንን ግን ስታደርጉ እዚህ ጋር እንደምታዩት ያው ፕሩፍ ኦፍ አይዴንቲቲ አለ። ፕሩፍ ኦፍ አይዴንቲቲ ታደርጋላችሁ። ከዛ እዚህ ጋር ኢትዮጵያን ትመርጣላችሁ። ከዛ እዚህ ጋር እንደምታዩት ፓስፖርት፣ ድራይቨር ላይሰንስ እና አይዲ ካርድ አለ። አሁን ጋር እንዳላችሁ ነው፣ የፈለጋችሁትን መምረጥ ትችላላችሁ። ፓስፖርት ከመረጣችሁ ፓስፖርት የመጀመሪያውን ገጽ ነው እንትን የምትሉት ቬሪፋይ የምታደርጉበት ፎቶ አንስታችሁ ኤክስፓየር ዴቱ ብዙም ያረዘመ መሆን አለበት። ድራይቨር ላይሰንስም ከሆነ እንደዛው ናሽናል አይዲውን ትመርጣላችሁ። እኔ እንደኔ ናሽናል አይዲ ስላለኝ እዛ ናሽናል አይዲውን ከመረጣችሁ በኋላ ኮንፊርም ትሉታላችሁ። ከዛ ኮንቲኒው የምትለዋን ትነኳታላችሁ ማለት ነው። ቬሪፋይ ለማድረግ አይዴንቲቲያችሁን ኮንቲኒው ትሉታላችሁ። ከዛ በኋላ እንደሚቀጠለው ፍሮንት አይዲውን ታነሱታላችሁ። ያው እኔ አላነሳሁትም። ከዛ ዶክመንት ኢዝ ሪዴብል የሚለውን ኦፕሽን ትመርጡታላችሁ። ከዛ በመቀጠልም ባኩን ደግሞ የኋላውን ገልብጣችሁ ደግሞ የኋላውን ታነሱታላችሁ ማለት ነው። ለዚህ የግድ ፊዚካል አይዲው መኖር አለበት። ከዛ ዶክመንት ኢዝ ሪዴብል ትሉታላችሁ። እኔ ለጊዜው አይዲ ካርድ ስላላስገባሁኝ ከዚህ በፊት አይዲ ካርዴን ለሌላ ባይቢት አካውንት ስለተጠቀምኩበት እናንተ ጋር ለማሳየት ዝም ብዬ በብላክን የተጠቀምኩት፣ እናንተ በስነ ስርዓት ማንሳት አለባችሁ። ከዛ ካረጋችሁ በኋላ ቬሪፋይ ያደርጉላችኋል። ከተወሰነ ከ10 ደቂቃ በኋላ ፕሮሰስ ይላችሁና ያው ፌስ አይዲ ማስገባት አለባችሁ። ይሄን አይዲ ካርዱን ቬሪፋይ ካረጋችሁ በኋላ ፌስ አይዲ ጠይቃችኋል። ከዛ በኋላ ቬሪፋይ ያደርግላችኋል። ከ10 ደቂቃ በኋላ ካርድ የሚለውን ትነኩታላችሁ። አክቲቬት ካርድ ትሉታላችሁ። ከዛ ካርዳችሁን ያሳያችኋል ማለት ነው። ካርዳችሁን ካሳያችሁ በኋላ እንግዲህ ዶላር እንዴት እንደምትገዙ፣ ዶላር ከገዛችሁ በኋላም አሊኤክስፕረስ ላይ እንዴት መጠቀም እንደምትችሉ ዶላሩን የተለያዩ ቪዲዮዎችን አሳያችኋለሁ ማለት ነው። ከተመቻችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ።